ኃጢአት አድርገህ የማትወቀስ ከሆነ ፍራ፣ ፍጻሜ አደጋ ውስጥ ነው። ስትገሰጽ ምክንያት ካመጣ፣ ስትዘለፍ የምታሳብብ ከሆነ ሳታውቀው አመፀኛው ነው ቁጭ የምትለው። ልብህ እየደነደነ ባልጩት ከሆንክ ኢቭን ንስሐ መግባት የማትችልበት ስቴት ውስጥ ትገባል። እግዚአብሔር ለብቻ ይወቅሳል እና ማንም ሳያውቅ በአልጋ በአፍላ እንቅልፍ ላይ ሊወቅስ ይችላል። በህልም ሊወቅስ ይችላል። እንድትመለስ እኮ ነው። ወደ አመፅ ሳትገባ በደልና ኃጢአትን እንድትተው እግዚአብሔር የሚያናግርበት የራሱ መንገድ አለ። ያው ከጅማሬ ይልቅ ፍጻሜ ይበልጣል። ታውቃላችሁ፣ በጣም ተግዳሮት አለው ፍጻሜ ላይ እና በድል ለመጨረስ በፍጻሜ ለመቋጨት አቅም ይጠይቃል እና በመከራ ሰዓት ኃይል ቢላላ ጉልበት ጥቂት ነው ይላል እና ብዙ ጉልበት የሚጠይቀው የመጨረሻው የመከራ ሰዓት ኢቭን የሩጫው የመጨረሻ ዙር ታውቃላችሁ እንዴት እንደሚጋደሉ። ትንፋሽ መሰብሰብ አለብህ፣ የትጋ ኃይል መጨመር እንዳለብህ ታውቃለህ እና የቀደሙትን ብዙ ዙሮች ፊት ብትመሩም ትርጉም የለውም። በጣም ውጤታማ የሚያደርገው የመጨረሻው እና መጠቅለያው ስለሆነ ማለት ነው። ሉቃስ ወንጌል ምዕራፍ 13 ቁጥር 22 ወደ ኢየሩሳሌም ሲሄድ ከተማዎችንና መንደሮችን እያስተማረ ያልፍ ነበር። አንድ ሰውም ጌታ ሆይ የሚድኑ ጥቂቶች ናቸውን አለው። እርሱም እንዲህ አላቸው፣ በጠበበ በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉምም። ባለቤቱ ተነስቶ በሩን ከቆለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ክፈትልን እያላችሁ በሩ ልታንኳኩ ትጀምራላችሁ። በእጅ ባለው አሁን ማድረግ የምትችለውን ብቻ አድርግ። ሌላው በእግዚአብሔር እጅና በእግዚአብሔር ጊዜ የሚሆን ነው። ባለፈው እናጠናን 2 በእጅ ባለው አገልግል ብቻ አይደል ያልኩ። ዛሬ ማድረግ የምትችለውን አድርግ። ቀን ሳለ አሁን ነው የሚለው። ማንም ምንም የማይሰራበት ሌሊት ይመጣል። በር ከተዘጋ በኋላ ጌታ ሆይ ብትለኝ ማንኳኳት ብታበዛ አላውቅህም ነው የምልህ። ስለዚህ እኔ የምመክርህ የምትችለውን ብቻ ሳይሆን ዛሬ ማድረግ የምትችለውን ለነገ አታሳልፍ። እንዲያው ምሳሌ ላይ ዛሬ ማድረግ ስትችል ለነገ አታስተላልፍ የሚል ቃል አለ እና በምጽአቱ ላይ በድል የሚጠናቀቁ እነማን ናቸው? አሁን መፈተሽ ትችላላችሁ። ለናሙና አሁን ዛሬ ማድረግ የሚችለውን ለነገ ያስተላልፋል። ይሄ አደጋ ውስጥ ነው ማለት ነው። በጥቂቱ በእጁ ያለውን በፍጹም ልቡ ያደርገዋል። እሱ በጣም ትልቅ ምልክት ነው። እውነት ላይ አታምጽ ማለት ከኃጢአት የመዳን የጽድቅ ዕውቀት ይኑርህ። በጥቂቱ ታምናሃል፣ በጊዜ አገልግልሃል። እሱ ብቻ አይደለም ዋናው፣ ስትበድልና ስትገሰጽ መመለስን ተማሪ ነው። አታምጽ ማለት እኮ ዕውቀት በማጣት አቅም በማጣት ሰይጣን አሳስቶ ልትበድል ትችላለህ። ሰው ነህና ችግሩ እሱ አይደለም መበደልህ። ግን በተገሰጽከ ጊዜ እግዚአብሔር በዘለፈ ጊዜ መመለስ ካልቻልክ ኃጢአትህ አመጽ ሆኖ ቁጭ ይላል። ስር ይሰድና ይገርምሃል፣ መጨረሻ እንዳያምር የሚያደርግህ አመፀኛ ትባላለህ። እኔ አላውቅህም የሚባል ያደርሳል። በአንዴ እኮ አደርስም፣ ግን ከኃጢአት የመዳን የጽድቅ ዕውቀት ስታጣ ነው ይለዋል። እንግዲህ በመጨረሻው ዘመን እንዴት እንኑር? ብዙ በደል፣ ብዙ ስተት፣ ብዙ ስንፍና እኮ ይኖርብናል። ነገር ግን ከኃጢአት የመዳን የጽድቅ ዕውቀት ኖሮን ይቅርታ በመጠየቅና በምህረት ውስጥ መኖር። ከዛ ጥቂቱን ኃጢአት እያወቅ ከሸመጠጥክ፣ ስትገሰጽ ምክንያት ካመጣ፣ ስትዘለፍ የምታሳብብ ከሆነ ሳታውቀው አመፀኛው ነው ቁጭ የምትል። እንዲያውም ይገርማችኋል፣ እግዚአብሔር የሚዘልፈው ሰው ምስጉን ነው ይላል። እግዚአብሔር የሚገስጸው ሰው በጣም ምስጉን ነው። ኃጢአት አድርገህ የማትወቀስ ከሆነ ፍራ፣ ፍጻሜ አደጋ ውስጥ ነው። በአደባባይ ቢነገርም፣ አልጋ ላይ ቢነገርህ፣ ታክሲ ውስጥ ቢነገርህ፣ አንድ ለአንድ ይነገርህ፣ እውነት ከሆነ አታምጽ ነው የሚለው። በጣም ይገርም ነው። ጥበብ በአደባባይ ትጮኻለች፣ አዋቂ ሰው ግን ይቀዳታል። አእምሮ የሌለው ግን ዕውቀትን ይቀዳ ዘንድ አይችልምና ይላል። የሚገርማችሁ እግዚአብሔር እንጀራ እየበላህ በጽሞና ሲናገርህ፣ ባይብል ከፍተህ ሲናገርህ፣ በሰው ሲናገርህ፣ በህልም ሲናገርህ እንዳታምጽ ተጠንቀቅ። በመጨረሻ አላውቅም የሚባለውን ሰው ለማወቅ ከፈለግ አሁን በአደባባይ በግልና በጓዳው ለሚነገረው የሚሰጠውን ምላሽ ማየት ይቻላል። እኔ አንዴ ይሄው ቃል በጣም ልቤን ደግፎኛል። አንድ ወቅት እና ሕግን የሚተላለፍ በሕግ ተይዞ ይጠፋል ይላል ምሳሌ ላይ። ልጄ ሆይ ሕግን እንዳትተላለፍ ይላል። ለልጄ የማስተምረውን እኔ ራሱ በልቤ ውስጥ ቀርቷል። መጽሐፍ ምሳሌን አስተምረዋል። እና አንድ ቀን እዛ አሜሪካ 2 ዓመት እንደሆንኩ ታውቃላችሁ። እና
አንድ ሀገር ላገለግል ሄድኩና መሸብኝ እና መኪና ይዣለሁ። ምን አለፋችሁ ከምሽቱ 5-6 ሰዓት ሊሆን ይችላል። ያው በጂፒኤስ ነው የምንሄደው። ማንም መኪና የለም፣ ጭር ብሏል። እና ሃይዌይ አይደለም ደግሞ ኤግዚት በር ላይ ነኝ። ቀይ መብራት በርቷል፣ ትራፊክ መብራት። ቀይ መብራት ነው፣ ከምሽቱ 6 ሰዓት ነው። መኪና የለም። ጥሾ ብሄድ ሰው ይሄ ቃል ህግን የሚተላለፍ በህግ ተይዞ ይጠፋል የሚለው ቃል መጣልኝ። አይ እኔ በእውነት ላይ አላምጽም። ትራፊክ ቢኖርም ካሜራ ባይኖርም ትራፊክ ባይኖርም በእውነት ላይ አላምጽም። ጌታዬ እኮ ያያል በሰማይ። በቃ ለህሊናዬና ለመጣልኝ ድምፅ ታዘዝኩ። ረጅም ሰዓት አያችሁ፣ ሃይዌይ ላይ ብዙ ስለሚሄድ ኤግዚቷን ረጅም ሰዓት ነው የሚያቆማችሁ። ብቻዬን ቁጭ። ከዛ አረንጓዴ ሲበራ ሄድኩ ማለት ነው። ደስ አለኝ። የሚገርማችሁ ከዚች ልክ አያት ሬክላም እንዳለችበት ሲሄድ 3 ትራፊኮች በደል ውስጥ አፍንጫቸውን ብቅ አድርገው በመኪና ቆመው እኔኑ ይጠብቁ ነበር። እኔ አላየኋቸውም፣ እነሱ ለካ አይተውኛል። ብዙዎች እንደሚጥሱ ስለሚያውቁ ካሜራ ያላት ከመኪና 3 ሆነው ቁጭ ብለዋል። እቺ ብልጭ የምትለው እንኳን የለችም፣ አትታይም። ወይ ሰማይ አምላክ! ጥሼ ቢሆን አይምሯቸውም፣ እነሱ ደግሞ አይለቁም። ከዛ ተያየን፣ እነሱ ሳቁ፣ እኔም ሳቁ። መጽሐፈ ምሳሌ አዳነኝ። በእውነታቸው እናንተ ኃጢአተኞች አይደለም አመፀኞች። አመፅ ምን ማለት ነው? አመፅ ማለት ተደጋግሞ የሚደረግ እውቀት ሳታጣ የምታደርገው ሆን ብለህ በድፍረት የምታደርገው የድፍረት ኃጢአት አመፅ። እና የኤሊ ልጆች አሁን በዚህ የታወቁ ናቸው። ከሴት ጋር ሲያመነዝሩ አቅማተው አይደለም፣ እውቀታተውም አይደለም፣ በትዕቢት ነው፣ በአመፅ። ግን ከአንዷ ጋር አመንዝረው እኮ ነገ ጤነኛ ናቸው፣ ሆስፒታል አልገቡም፣ ኤችአይቪ አልያዛቸው፣ ምንም አልሆኑ። ግን የድፍረት ኃጢአት ይምሽንጋ እንጂ ፍጻሜ ላይ አደጋ እንደሚያመጣ ያውቁ። እነሱ የሚገባቸው ታቦቱ ተማርኮ ሰማይ ምድር ሲገለበጥ ነው። አንዳንድ ሰው በጓዳ ብትነግረው አይገባውም፣ በመከራ ነው የሚገባው። ብዙ ጊዜ ተዘልፎ አንገቱን ያደነደነ ይሰበራል። ችግሩ ፈውስ የለውም። በአመፅ የተሰበረ ሰው መድኃኒት የለውም። በኃጢአቱ የወደቀ ሰው መድኃኒት አለው። ንስሐ ከገባ ትድናል። አመፅ ግን ያለ ቅጣት አይተውህምና ነው። በጣም ከባድ ነው። ልብህ እየደነደነ ባልጮት ከሆንክ ኢቭን ንስሐ መግባት የማትችልበት ስቴት ውስጥ ትገባል። ታውቃለች። ሳምሶን እኮ ከደሊላ ጋር ሲተኛ እግዚአብሔር እኮ ከሱ ርቋል። ምንም እግዚአብሔር የራቀ ግን አልመሰለው። ህሊናው አልወቀሰው፣ መንፈሱ አልወቀሰው፣ ያ የተነገረው ቅባት አልወቀሰው። ለምን አያችሁ? እግዚአብሔር የራቀው ከደሊላ ጋር ሲተኛ አይደለም። ብዙ አጥርጥሷል። አረተው ሲለው ሲያምጽ መጨረሻ ላይ ተላለፉ ማለት ነው። ስለዚህ ኃጢአት ሲያድግ አመጽ ይሆናል። አመጽ ደግሞ ልቦና ነው የሚያሰውረው። ይገርማችኋል። ኢቭን ስትገሰጽ አታቅም፣ ንስሐ ለመግባትም አቅም ታጣለህ። የሚበድሉ ንስሐ የሚገቡ ሰዎች ፍጻሜያቸው የለመለም ነው። ንስሐ መግባትና ይቅርታ መጠየቅ ያልቻለ ወይም መመለስ ያልቻለ ሰው በፍጻሜ ሊመለስ አይችልም። ሰዶም ገሞራ በድኝ ሰዓት በአንድ ቀን እኮ አልጠፉ። ሎጥን ይልክላቸዋል፣ ያላግጡበታል፣ ያፌዙበታል። ከተፈጥሮ ሕግ ውጭ ይሄዳሉ፣ ያላግጣሉ፣ ያፌዛሉ። ግን ሲበሉ ሲጠጡ ሲያገቡና ሲጋቡ አይደለም፣ ሲገዙና ሲሸጡ ነበር። ኖርማል ይመስሏቸዋል፣ ግን በእውነት ላይ ያምጻሉ። ያኔ እኮ ባይብል የለም። እውነት የሚመዘነው በህሊና ነው፣ በተፈጥሮ ሕግ ነው። ደግሞ አብርሃምን የሚያህል ፓትሪያርክና ሎጥን የሚያክል መልእክተኛ አለ፣ ግን ያላግጣሉ። ጽዋው የሞላ ጥቅ ሲል እግዚአብሔር ፈቀደ ማለት ነው፣ ገለበጣቸው። በጣም ከባድ። ኃጢአት ወደ አመፅ የሚቀየረው ለንስሐ የሚሰጠንን እድል መጠቀም ሲያቀተን ነው ማለት ነው። እግዚአብሔር ብዙ እድል ይሰጣል። ኦዚያንም በበረታ ጊዜ በዘካርያስ እግር ስር ተቀምጦ ቃለ እግዚአብሔርን ያጠና ነበረ። ኑሮውን አቀናለት፣ ሀብት በሀብት ሆነ፣ ጠላቶች ተገዙለት፣ ዝና ወጣ። ታውቃላችሁ፣ ልቡም ታበየ ይላል። በአንድ ቀን ልብ ይታበያል አይመስለኝም። ኦዚያን በዘካርያስ እግር ቃል የተማርከው ቃል እንዲህ ነው፣ ተው ዘርበል እያለ ሲረግ፣ ኧረ ተው ሲለው ቤተ መቅደስ ዕጣን ልጠን ብሎ ካህን ነኝ ብሎ ገባ። ያንም ያክል ንጉሥ 85 ካህናት ክብር አይሆንልህም አሉ። ዘርበሉ አላቸው። አንድ ሰው ይስታል፣ 85 ካህናት ይስታል። የሚያስገርም ነው። ለአንዱ እውነት እምቢ ሲል 85 እውነት ሲጮሁ መስማት አቃቱ። ዘርበሉ አላቸው። የማይገባው ሲገባ በለምጽ መታ። በለምጽ ተመቶ የተቀረቀረ ቤት ውስጥ ኖረ። አሁን ኦዚያንን መጽሐፍ ጻፍ ብትሉት አቤት የሚጽፈው መጽሐፍ ላለው በእውነት ላይ አታምፁ፣ ሳታውቁት ከአምላክ ያጋጫችኋል ነው የሚላቸው።
ብዙ ቮሊዩም ስለ ጽድቅ ስለ ፍርሃ እግዚአብሔር ኦዚያን ሊጽፍ ይችላል ብዬ እስር ቤት ውስጥ እዛ በለምጽ ቤት ውስጥ ብዬ አስባለሁ። በእውነት ባልንጀራ ቢበድልህ ለብቻው ውቀሰው እንደሚል ነው። አየህ እግዚአብሔር ለብቻ ይወቅሳል እና ማንንም ሳያቅ በአልጋ በአፍላ እንቅልፍ ላይ ሊወቅስ ይችላል፣ በህልም ሊወቅስ ይችላል። እንድትመለስ እኮ ነው። ወደ አመጽ ሳትገባ በደልና ኃጢአትን እንድትተው እግዚአብሔር የሚያናግርበት የራሱ መንገድ አለ። አላውቃችሁም እናንተ አመፀኞች ባንዴ አይልም። ልጄ ሆይ ተመለስ ይላል። የተጣለ ፈጽሞ እንዳይጠፋ በምሕረቱ ሁሌ ስለሚያስብ ሰዎች ከጥፋት እንዲመለሱ እግዚአብሔር ብዙ እድል ይሰጣል። ይገርማችሁ ባልኖ የሚመለስ ካለ በእውነት እላችኋለሁ እግዚአብሔር ብዙ እድል ይሰጣል። ስንበድል ስናጠፋ እግዚአብሔር ሲወቅሰ ቶሎ የሚመለሱ እነሱ ብፁዓን ናቸው በእውነት። ስለዚህ ከአዳም ጀምሮ ስታዩ ሁሉም ያሳብባል። ቃየልንም ጨምሩት፣ ንጉሥ ሳኦልንም ጨምሩት። ስለ ኃጢአታቸው ያሳብባሉ እንጂ ንስሐ አይገቡም። ትልቁ ምሳሌያችን ይሁዳ እኮ ነው። ታድሎ ነበር፣ ተቆጥሮ ነበር፣ ተሹሞ ነበር። በአንድ ጊዜ ሰው ራሱን አይሰቅልም። ይሁዳ ከመባው ላይ መንካትን አቁም ይለዋል። ድንግጥ ይላል፣ ነገም ይደግመዋል። ድንግጥ ይላል። ፈጽሞ እኮ አሳልፎ አልሰጠውም። ኢየሱስ ሊሰቀል አንድ ቀን ሲቀር እንደዛ ይመስለኛል። ጌታዊ ተጨነቅን፣ ማን ነው አሳልፎ የሚሰጥሃለው? በሁሉም ላይ ሰይጣን ሐሳብ አገባ፣ አልተቀበሉትም። ይሁዳ ግን ተቀበለው። በወጭት ሲያጠቅስ ሰይጣን ገባበት። ያ ማለት አሳልፎ ተሰጠኮ ማለት። በአንዴ ግን አልፎ ተሰጠን አይመስለኝም። መዝሙረ ዳዊት በትንቢት መዝሙር ውስጥ 103 ላይ በጣም ይናገራል። አመፅን እንደ ውሃ ጠጣሃት፣ ክፋትን እንደ ልብስ ደረብከው። በጣም ቀላል ነበር አንተ አመፅ ለማድረግ። ከልጅነት ጀምሮ በእውነት ላይ ያመፀ ሄዶ ጌታውን አሳልፎ ለመስጠት ፒኩ ላይ ደረሰ ማለት ነው። በአንድ ቀን ሰው አመፀኛ አይሆንም እኮ ልላችሁ ነው። በጥቂት በገባ እውነት ላይ ሲጥስ ከዛ ልቡ እየደነደነ አመፀኛ የሚለው ካምፕስ ገባ ማለት ነው። ከባድ ነው። ምናልባት በአይነ አምሮት ትበድል ይሆናል። ዳዊት እኮ በአይነ አምሮት ቤርሳቤህን አየ አይደለም? ሳኦልን ስለፈራ አቤሜሌክን ዋሸው። 85 ካህናት አስገድሏል። ስለፈራ ነው። የአይነ አምሮት ነው። ሰይጣን አሳሶ ሰው ቆጥሯል እኮ። አላጠፋውም እግዚአብሔር። ለምን አላጠፋውም? ዳዊት አመፀኛ አይደለም፣ ኃጢአተኛ ግን ነው። በኃጢአቱ ሲገስጸው ንስሐው ልነግራችሁ አልችልም። እንደ ልቤ ከተባለበት አንዱ በጥቂቱ ማገልገሉ በጊዜ ማገልገሉ ሳይሆን በእውነት ላይ የማያምጽ ማንነት ስላለ ተሸነፈ ወድቀ እንኳ ቢሆን ጌታዊ በድያለሁ ይቅር በለኝ እንጂ ኃጢአትን ለማጽደቅ መሞከር የለብንም። እሱ የተጣለ ሰው እንዳይጠፋ በምሕረቱ ስለሚያስብ ምሕረቱ ሁሌ ለዘላለም ነው። ትዝ ይላችኋል ቃየል ወንድም ወዴት ነው አለው። ፈጥፍጦ እንደገደለው እኮ ያውቃል። እኔ የወንድሜ ጠባቂ ነኝ ረበለው አለ እግዚአብሔር። ስለገደለ አይደለም እግዚአብሔር የተጣለው፣ ስላመፀ ነው። እኔ ጠባቂ ነኝ። በቃ ቃየልም ከእግዚአብሔር ፊት ወጣ፣ ሲንከራተት ኖረ ይላል። እንደውም ሄኖህ ማለት መንከራተት እኮ ነው የስሙ ትርጉም ራሱ። ከተማ ሰራ፣ የከተማዋን ስም ሄኖህ አላት። አያችሁ፣ በጣም የሚገርም ቅጣት ነው። ከእግዚአብሔር ፊት ወጣ። እግዚአብሔር ቢሮ እኮ የለውም፣ ግን ከህልውና ወጣ ማለት ነው። ይበላል አይጠግብም፣ ይመሻል ይነጋል፣ እንደዚሁ ተንቀጭቅዞ ነው የሞተው እንደማለት። አዳም አትብላ ያልኩህን በላህ እንዴ? እሷ ነች። አንቺ በላሽ እንዴ? እባብ ነው። ንስሐ መግባት እኮ የለም። ሳኦል እነዚህ የበሬዎች ድምፅ ምንድናቸው? ትላንት እኮ ነግሮታል። ለምርኮ ሳስቶ እንዳመጣ እኮ ያውቃል ሳሙኤል። እንደማያው ግን እነዚህ ምርኮች ምንድናቸው? ሃይ መስዋዕት ላደርግ ነው። አየ ተራፊምና ጣዖትን እንደማምለክ ነው አመጽ አለው። አንተ አመፀኛ ነህ አለው። ኃጢአተኛ አይደለም ያለው፣ አመፀኛ ነህ አለው። ዞር ብሎት ሄደ። ልብሱም ተቀደደ፣ መንግስትን ቀደደዋል። ለምን ብትሉ ለምርኮ ሳስቶ በሬዎችን ስላመጣ አይደለም። ለንስሐ የተሰጠውን እድል በአመጽ ቀየረው። አንዳንድ ሰው ከኃጢአት የመዳን የጽድቅ እውቀት የለውም። በኃጢአት ላይ ኃጢአት ይጨምርበታል፣ በአመጽ ላይ አመጽ ይጨምርበታል። አዳምና ሔዋን እኮ በድለዋል። በደሉ አይደለም እኮ ያናደደው ጌታ አመጹ ነው። ከሚመጣው ቁጣ ልታመልጡ ማን ነገራችሁ? ከሚመጣው ቁጣ ታመልጡ ዘንድ እንዲህ አድርጉ እያለ ከኃጢአት የመዳን የጽድቅ እውቀትን ያስተምራቸው ነበር። አስገራሚ ነው ዮሐንስ። ስለዚህ አለመበደላችን አይደለም፣ በጊዜ በጥቂቱ መታመናችን አይደለም። ዋናው ስትበድል በገርነት የመመለስ አቅም አለው፣ በትህትና። ይሄ ከሆነ ፍጻሜ ያምራል ይለዋል። በኃጢአት የምታሳብብ ከሆነ እልከኛ ከሆንክ የምታመካኝ ከሆነ ፍጻሜን ያላቀልህም አላውቅህም ከሚባሉት እንዳትሆን ተጠንቀቂ። አንዳንዴ በትዳራችን አንድ እግሩ የሚቆመው ከሰው ጋር በቴስታ የምንጋጨው ግርማችሁ ከኃጢአት የመዳን እውቀት የለም። በጣም ሁለት በጎች ሲጣሉ አለ አንዳንዱ ሰው ሲነግረኝ
በእርግጥ እኔም አይቻለሁ። በጣም ወደ ኋላ ነው የሚንደረደረው። መጀመሪያ ከሳተው አንገቱ ይሰበራል አለ አንዱ። በጉ እልሁ ነው። ፍየል ግን ብልጥ ነች። ቆማ በሁለት እግሯ ጠቅ ጠቅ አርጋ ዞር ነው። እኔ አይቻለሁ በእውነት ሁለት እግሯን ወደ ላይ ጠቅ ጠቅ ዞር ነው። በግ አይለቅም። ተንደርድሮ ጭንቅላቱ ተበጥብጦ ሌላ በጥብጦ ዞር ማለት አይችልም። እርርብ። ስለዚህ ልጁ ምን ይለዋል? ላላ አርገው ብራዘር፣ አታምጽ፣ ክርር አታርግ፣ ንስሐ ግባ፣ ገር ሁን ልብህ። ስለበደልክና ስላልበደልክ አይደለም። ትሁት ሆነ በይቅርታ መንፈስ ከኖርክ ፍጻሜ ያምራል።